በተለያዩ ቦታዎች ሆናችሁ ዝግጅታችንን በመከታተል ላይ የምትገኙ ውድ አድማጮቻችንና ተመልካቾቻችን እንደምን ሰንብታችኋል? ዛሬ በወቅታዊ ጉዳዮች ላይ እናተኩራለን። የዛሬው እንግዳችን አቶ ባtte urgeeysaa የኦሮሞ ነጻነት ግንባር ወይም ኦነግ የህዝብ ግንኙነት ኃላፊ ናቸው። አቶ ባtte urgeeysaa የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ በቆይታቸው የሀገሪቷን የፖለቲካ ሁኔታ ኦነግ ያደረገ ያለውን እንቅስቃሴና ያለበትን ሁኔታ ብሔራዊ ምርጫን በተመለከተ ኦነግ ያለው አቋም ምን እንደሆነ እንዲሁም የኦሮሞ ነጻነት ግንባር ኦነግን በተመለከተ የሚወረወሩ ጉዳዮችን እያነሱ ከኛ ጋር ውይይት ያደርጋሉ። እስከ መጨረሻው አብራችሁን እንድትቆዩ ጋብዛለሁኝ። በቀጥታ ወደ አቶ ባtte urgeeysaa አልፋለሁኝ። ጤና ይስጥልን አቶ ባtte። ጤና ይስጥልን አቶ ደጀኔ። እንግዲህ ቀደም ብዬ እንደገለጽኩኝ ዛሬ በእነኚህና በሌሎች ነጥቦች ላይ ነው የምናተኩረው። ቀደም ብዬ በጠቀስኳቸው ጉዳዮች ላይ እስኪ ከሀገሪቷም ከገጠማት ፖለቲካዊ ሁኔታ እንነሳና ሀገር ቤት ነው ያላችሁት፣ ፍንፍኔ በኦሮሚያ ዋና ከተማ እንዲሁም እንግዲህ በሀገሪቷ የፌደራል መንግስት መቀመጫ ነው ያላችሁትና የሀገሪቷ የፖለቲካ ሁኔታ ምን ይመስላል? ያው እንግዲህ ዓለም አንድ መንደር ሆናለች። አሁን በኢትዮጵያ የሚደረጉት እየተካሄደ ያለውን ህዝባዊ እንቅስቃሴ፣ የፖለቲካ ክርክሮች፣ የፖለቲካ ልዩነቶች እና ከዛም አልፎ እስከ ጦር ድረስ የደረሰውን ግጭቶች ሁሉም የዓለም ክፍል እየታዘበ ያለ ሁኔታ ነው። እዚህ ላይ ብዙም አዲስ የምነግር ነገር የለኝም። ነገር ግን ከዚህ በፊት ካንተም ጋር በነበረን ቆይታ ተነጋግረን እንደነበረው ከዚህ በፊት ኦነግ ካስቀመጠው ግምገማ አንፃር ስናይ አሁን ያለንበት ሁኔታ ያኔ በግምገማችን ካመለከትነው የተለየ አይደለም። የጦርነት ፉክክሮች፣ የጦር መሳሪያ ማሳያና የጦር ሰራዊት ኤግዚቢሽኖች በተለያየ ጊዜ በሰሜኑና በፌደራል መንግስት ሲካሄድ ነበር። እነዚህ ነገሮች ወደ ጦርነት እንደሚያመሩ የተገመተ ነገር ነበር። ከዛም ተነስተን የማይቀር ጦርነት በትግራይና በፌደራል መንግስት መካከል ሊካሄድ እንደሚችል ከዛም መልስ ደግሞ አንዳንድ ቀድሞ ስርዓት ናፋቂዎች እና ተስፋፊ ፖለቲከኞች ሌላ ቀውስ ሊጋብዙ እንደሚችሉ ስናመለክት ነበር። ከነዚህ ከመሳሰሉት ቅራኔዎች የተነሳ አገሪቷ ከዛም ቀደም ብሎ በተፈጠረው የህገ መንግስት ቀውስ፣ እሱን ተከትሎ በተከሰተው የፖለቲካ ሌጂቲሜሲ ቀውስ፣ የፖለቲካ ቅቡልነት ቀውስ፣ የፖለቲካ ልዩነቶች እየተካረሩ መጥተዋል እና ይሄን አሁን በህገወጥ መንገድ የስልጣን ዘመኑን ያራዘመውን የብልጽግና ኃይል በሌሎች የፖለቲካ ኃይሎች ቅሬታን ፈጥሯል እና እነዚህ ነገሮች ሲደመሩ አንድ ላይ ወደ ሁሉ አቀፍ የጸጥታና የጦርነት ቀውስ ሊያስገቡ እንደሚችሉ የነበረንን ስጋት ስናመለክት ነበር እና ይሄ ቀውስ ደግሞ ቀጠናውን ሊያካልል እንደሚችል እና ከዚህም የተነሳ ኦሮሚያም ደግሞ የሀገሪቷን ብርት እንደመሆኗ መጠን የዚህ ቀውስ ገፈት ቀማሽ ልትሆን ስለምትችል ከወዲሁ የኦሮሚያ ብሔራዊ የሽግግር መንግስት በክልል ደረጃ ተፈጥሮ ከሌሎችም የፖለቲካ ኃይሎች ጋር በሚኖረው ድርድር አገሪቷን ወደ ማረጋጋት መሄድ እንደሌለብን ጥሪ ስናቀርብ ነበር። ስለዚህ ከዚህ ግምገማችን የወጣ አይደለም። እንደገመትነው በብዙዎችም እንደተገመተው በሰሜን ጦርነቶች ተካሂደዋል፣ እየተካሄዱም ነው። ከዛም ውስጥ ስለመውጣታችን እርግጠኞች አይደለንም። ያ ሳያልቅ ደግሞ ሌሎች ርስት አስመላሾች ነን የሚሉት
የፌደራል መንግስት ወደ ትግራይ ባደረገው ዘመቻ የህግ ማስከበር በሚል ዘመቻ ያካሄደውን ዘመቻ ተገን አድርጎ አንዳንድ ስፍራዎችን በድሮ በትግራይ ክልል ውስጥ የሚገኙትን ስፍራዎች ይዞ ርስቴ ነው በማለት አሁን የራሳቸውን ሰንደቅ ዓላማ የራሳቸውን አስተዳደር እየተከሉ ያለበት ሁኔታ ነው ያለው። ይሄ ደግሞ ተከታዩን ቅራኔ መፍጠሩ አይቀርም። በአንድ በኩል የፌደራል መንግስት ስርዓት ለማስከበር እና ከህግ ውጪ የፌደራሉን መንግስት የተገዳደረውን የአንድ ክልል ኃይል ወደ ህግ ለማምጣት ነው ጦርነት ያደረኩት ብሎ ባደረገው ዘመቻ ስር ሌሎች ደግሞ ድንበር ተሻግሮ የአንድን ክልል በህገ መንግስት የተዋቀረን ክልል ከህገ መንግስት አግባብ ውጪ ወደ ራሳቸው ክልል ለማካለል የሚያደርጉት ጥረት በፌደራል መንግስት በኩል የሚታይ ዝም ብሎ የሚታይ ከሆነ የፌደራል መንግስት ራሱን የሚቃረን ይሆናል እና የዘመቻውንም ዓላማ የሚያስት ይሆናል። እንደገና ደግሞ ለትግራይ ብልጽግና ኃይሎች ወይንም ከትግራይ ሆኖ ከፌደራል መንግስት ጋር ከቆመው ኃይል ጋር ግጭት ውስጥ ያስገባል። በሌላ በኩል ደግሞ ይሄ ድንበሬ ከዚህ ቀደም ያለ ህግ ተወስዶብኛል አሁን ደግሞ በጉልበት መልሽ ያለው የሚለውም ኃይል በስፍራው አስተዳደሮችን እየመሰረተ ያለው ኃይል ከዚህ በፊት ጽንፈኛ ብሔርተኝነትን በማራመድ ለህዝቡ ለራሱ ኮንስቲትዩንሲ የገባው ቃሎች ነበሩ። በመንግስት አመራሮች በክልል አመራሮች የሚራገቡት ፕሮፓጋንዳዎች ነበሩ። ድሉንም የመቀራመት አዝማሚያዎች አሉ። ይሄንን በጣም ጽንፍ የረገጠውን ፖላራይዝድ የሆነውን ወቅት እነሱም ይሄንን ያሉትን ነገር ትቶ ወደ ኋላ የሚመለሱ ከሆነ በእነሱ ኮንስቲትዩንሲ ዘንድ የሚያስከትለውን ነቀፌታ በመፍራት ወደ ጦርነት የሚያስገባ ሁኔታ ውስጥ ሊከቱን ይችላሉ። ስለዚህ እነዚህ የተካረሩ ግጭቶች በዛ ብቻ አበቁም። ከዛም በመላስ በመተከል አካባቢ የሚታዩት ያላግባብ ዛቻዎች እንደምታወቀው በዚህ ሀገር የአንድን ክልል ጸጥታ ማስከበር ያለበት የክልሉ ፖሊስ እና የክልሉ ልዩ ኃይል ነው እና በመዲሻንጉልም ይሄ ነገር በክልሉ አቅም የሚሰራ ነገር ሊኖር ይችላል። ከዛ አቅም በላይ የሆነውን ደግሞ የፌደራል ፖሊስ ጥሪ ተደርጎለት በክልሉ ጣልቃ ገብቶ ከክልሉ አቅም በላይ የሆነ የጸጥታ ችግር ካጋጠመ የፌደራል ኃይል ጸጥታን ያስከብራል። ከዛ በላይ ሲሆን ደግሞ በፌደራል መንግስት ስምሪት የመከላከያ ሰራዊት ወደ ስፍራ ሄዶ ያንን ነገር የሚያረጋጋ ይሆናል። ይሄ ሂደት እንዳለ ሆኖ አሁን ከአማራ ክልል በኩል የሚደረገው በቅርቡ አንድ የልዩ ኃይል አዛዥ በተናገረው መሰረት የሚደረገው ዛቻዎች ድንበር አልፎ እኔ ነኝ ጸጥታ አስከባሪ እንደምል እንደ ቬቶ ፓወር እንደ ወርልድ ፓወርስ እንደና አሜሪካ ራሺያ ባሉት እንደሚያደርጉት እና የክልሉ መንግስት ጸጥታን ማስከበር ካልቻለ ፌደራል ይፍቀድልንና ገብተን እናስተካክላለን እስከማለት የተደረሰው የክልል ሉዓላዊነት የሚጋፉ ነገሮች በዛም ብቻ ማአበቁም በኦሮሚያም በኩል የሚደርሱት የተለያዩ ትንኮሳዎች እና በአንድ በኩል የፌደራል ኃይሎች ያለውን የፌደራል ስርዓት ለማስቀጠል የሚፈልጉ ኃይሎች እና ያላግባብ ጽንፈኛ ብሔርተኝነትን በማራመድ ግዛቴ ነው በሚል በንጉስ ዘመን የንጉሳቸው ህልም የደረሰበትን ቦታ ሁሉ የኔ ነው ባይ እና የግዛት አስፋፊዎች ኢምፔሪያሊስቶች ህልማቸው ሩቅ ነውና ማቆሚያም የላቸውም። ይሄ በአግባቡ ካልተገታና ስርዓት ካልተበጀለት አገሪቷን ወደ ባሰ የእርስ በርስ ቀውስ ሊያመራ ይችላል። በአሁኑ ሰዓት ህዝብ እርስ በርስ ተጠራጥሯል። የፖለቲካ ሽኩቻው ቅራኔው በተለይ በብሔር ብሔረሰብ ላይ ተመስርቶ የሚነዙት ጥላቻዎችና ስድቦች በጣም በስቷል። በፍንፍኔም ውስጥ ስትራመድ የሚታየው ነገር ሰው እርስ በርስ
በጥርጣሬ አይን እየታየ ባለበት ነው። የአንዱ እንባ ለሌላው ደስታና ፈንጠዚያ የሆነበት ጊዜ ላይ ነው የደረስነው። በነቀምቴ የኛ ወጣቶች በመንግስት ኃይሎች በቤታቸው በተረሸኑበት እና ሬሳቸው ለጅብ በተጣለበት ሰዓት ሌላው ኃይል ግን የእጃቸውን አገኘው ብሎ ጭብጨባና ፈንጠዚያ በሚያሳይበት እንዲህ አይነቶቹ የአንዱ እንባ ለሌላው ደስታ ምንጭ የአንዱ ሮሮና ለቅሶ ለሌላው ደስታና እልልታ ከሆነ እንደ ሀገር በአንድነት የመቆማችን ጉዳይ በጣም ጥርጣሬ ውስጥ የሚያስገባና ወደ ለየለት የእርስ በርስ ጦርነት ሊያመራ የሚችል አደጋ ነው በኢትዮጵያ ላይ አንዛቦ ያለው እና ይሄም ደግሞ ከነበረን ስጋት የቀጠለ ነው። ይሄ ነው በአገሪቷ ያለው። ይሄ በኢምፓየሪቷ የሚታየው ነገር ደግሞ ከኢትዮጵያ አልፎ የጎረቤት ሀገሮችንም በተለያየ ደረጃ እያሳተፈ ያለበት ሁኔታ ነው የሚታየው። እንግዲህ ኢትዮጵያ በዚህ ቀጠና የተረጋጋችና ትልቅ ኢኮኖሚ ትልቅ የህዝብ ቁጥር ያላት ሀገር ናት። ይሄ ቀጠና ለዚህ ቀጠና መረጋጋት ኢትዮጵያ የአንበሳውን ድርሻ ትጫወታለች። አሁን በሚታየው ትርምስ ግን ኢትዮጵያ በጣም አደገኛ ሁኔታ ውስጥ ነው ያለችው። ስለዚህ በጎረቤት ያሉት አናሳ ክልል አገሮች እንደነ ጅቡቲ እንደነ ኤርትራ በአንድም በሌላም በኩል በዚህ ነገር ውስጥ እየተሳተፉ ያሉት እንደነ ሱዳን እንደነ ደቡብ ሱዳን እንደ ኬንያ እንደ ሶማሊያ ያልተረጋጉ አገሮች ውስጥ ሊከሰት የሚችለው ሁኔታ አይታወቅም፣ ከመገመትም በላይ እየሆነ ነው እና በአንድም በሌላም ቀውሱ ቀጠናዊ እየሆነ የእርስ በርስ ግጭቶቹ እየተባባሱ እየሄዱ ነው። ጥሩ ነው። አጠር እያደረግን እንሄዳለን። አቶ በቴ ምንድነው አሁን እንግዲህ በዚህ ወቅት የኦሮሞ ነጻነት ግንባር ኦነግ እያደረገ ያለው እንቅስቃሴ ምንድነው? እንግዲህ በአንዳንድ ጽንፈኛ የቤተ መንግስት ቅልቦች ኦሮሚያ መፍረስ አለበት እስከ ማለትም የደረሱበትና በኦሮሞም ህዝብ ላይ ደግሞ ቀደም ብለህ እንዳነሳኸው አንዳንድ አጸያፊ ነገሮች እየተባሉ ባሉበት ሰዓት የኦሮሞ ድርጅቶች ምን በማድረግ ላይ ይገኛሉ? በአጠቃላይ ኦነግ እያደረገ ያለው የኦነግ ሁኔታስ ምን ይመስላል? እንግዲህ ኦነግ የሰላማዊን ትግል መርጦ በአስመራ በተደረገው ስምምነት ወደ ሀገር ከገባበት ጊዜ ጀምሮ በዚሁ ሰላማዊ ትግል ገፍቶ ነው ያለው። የሀገሪቷ ሁኔታ አሳሳቢ ቢሆንም በድርጅታችን ላይ የሚደረገው ጫናም ከፍተኛ ቢሆንም ቢሮአችን በየቦታ እየተዘጋ አባሎቻችን እየታሰሩ ቢሆንም ከያዝነው የሰላማዊ ትግል አንድ ስንዝር ወደኋላ እንደማንመለስና በተሻለ ቁርጠኝነትና በጣም ወደፊት በሚያራምድ ሁኔታ ህዝባችንን አደራጅተን አባሎቻችንን አንቅተን እየተንቀሳቀስን ነው ያለነው። የሚደርሰው ጫና መጠነ ሰፊ ነው። በተለያየ ሚዲያም እንደምትገልጹት አመራሮቻችን የበላይ አመራሮች እንኳን 20 የሚሆኑ ያለ ፍርድ ታስሮ ነው ያሉት። በተለያዩ ዞኖች እና ወረዳዎች ያሉት የድርጅቱ የአመራር መዋቅሮች ከ145 ሰው በላይ እስር ቤት ይገኛል። ከ103 በላይ በጸጥታ ኃይሎች ብቻ የተዘጋ ቢሮ፣ ሌሎች ደግሞ አባሎቻችን በመታሰራቸው ምክንያት የተዘጉ በአጠቃላይ ወደ 180 ቢሮዎች በዚህ ሰዓት ተዘግቶ ነው ያሉት። በዚህ ሁኔታም ውስጥ ሆነን ግን የሰላማዊውን ትግል ህዝብ እያካሄደውን ያለውን ጸረ ጭቆና ትግል ከመቼም ጊዜ በላይ እየተቀጣጠለና ህዝቡ ወደ ተሻለ ነፃነት ለመምጣት እየታገለ ነው ያለው እና ኦነግ በዚህ ውስጥ ትግሉን እያደረገ ነው ያለው። በሌላ በኩል እንዳልከው ከተለያየ አቅጣጫ የሚወረወሩት የጥላቻ ንግግሮች እና ፈርሳለን ዛቻዎች ብዙ ናቸው፣ በርክተዋል። ይሄም ደግሞ ቀድሞም ፕሮፌሰር ገመቹ ይመስለኛል ወይም ዶክተር ገመቹ የተናገሩት የኢትዮጵያ ችግር ኦሮሞ ነው፣ የኦሮሞ ችግር ደግሞ ኢትዮጵያ ነው ባሉት መሰረት ሌሎችም ይሄንን እየደገሙ
የኢትዮጵያ ችግር አሁን ኦሮሚያ ናት እስከማለት ደርሷል እና አስተላለፉ የፖለቲካ አስተላለፉ የፌደራል ስታተስ እንዲቀጥል የሚፈልጉ ህዝቦች በትግላቸው ያገኙትን የብሔር ብሔረሰቦች ነፃነት ራስን በራስ የማስተዳደር እና የራስን እድል በራስ የመወሰን ነፃነት መብቶችን ማስቀጠል በሚፈልጉና ይሄንን ወደ ኋላ መመለስ በሚፈልጉ ተስፋፊ ኃይሎች ወይንም አሃዳዊ ኃይሎች መካከል ያለው ግብግብ ከመቼም ጊዜ በላይ ጦዞ ነው የሚገኘው ስለዚህ በአንድ ጎራ ያሉት ይሄ ስርዓት ይሄ ፌደራል ስርዓት ይሄ ህገ መንግስት መፍረስ አለበት ለዛም ደግሞ ግንባር ቀደም ሆኖ የሚገዳደረን ኃይል የትግራይ ኃይል ነው ህወሓት ነው ብለው እሱ ላይ ዘመቻ አድርጓል ከዛ መልስ ደግሞ አንዳንዱ ገለባ ነው ከዛ መልስ ብሎም ሌሎች ግን ይሄ ጸረ ኢትዮጵያ ኃይል መሽጎ ያለው ኦሮሚያ ነውና ኦሮሚያን ወደ 10 ክልሎች ማፍረስ አለብን ኦነግን ማጥፋት አለብን የብሔር ፖለቲካን በህግ ማገድ አለብን ህገ መንግስቱን ያለ ህግ ቀደን መጣል አለብን ሌላ አይነት አዲስ ኮንትራክት ውስጥ መግባት አለብን ያ በወያኔ የተጫነ ነው ብሎ በሚያስቡት ኃይሎች መካከል ነው ፍልሚያ እየተካሄደ ያለው እኛ እንግዲህ ፌደራል ይሄ ፌደራል ስርዓት የመጨረሻ ወለል ነው ብለን ነው ምናምነው እንደ ኦነግ ከዚህ ለተሻለ ሉዓላዊነትና ነፃነት ነው እየታገልን ያለ ነው በወረቀት ላይ የተቀመጠው የፌደራል ስርዓት በሙላት እንዲ ተግባር ላይ እንዲውል ነው ከወያኔም ጋር የነበረን ቅሬታ እንጂ በፕሪንሲፕሎቹ ወረቀቱ ላይ በተቀመጡት መሪዎች ላይ ቅራኔ አልነበረንም ስለዚህ አሁን አዲስ እድል ተፈጥሯል ይሄ ፌደራል ስርዓት በሙላት በተግባር የሚተረጎምበት ህዝቦች ነፃነታቸው የሚያረጋግጡበት አዲስ ስርዓት ይፈጠራል ብለን ባሰብንበት ሰዓት አይ ይሄ ትርፍ ነው ይሄ ወደ ኋላ መመለስ አለበት ወደ ንጉስ አጼዎች ዘመን መመለስ አለብን የሚሉት ኒዮናፍጣኞች አሁን ብቅ እያሉ ነው ስለዚህ ከዚህ ከሰሜኑ ጭቅጭቅ በኋላ ምናልባት በመሃል አገር የሚደረገው ይሄ ይሆናል ስለዚህ በኦነግ ላይ ያለው ዘመቻ የዚህ አካል ነው የዚህ ፌደራል ስርዓትን የማጥፋት አካል ነው ኦሮሞ የሚሳሳላቸውን የታገለላቸውን አላማዎች ሪቨርስ የማድረግ የፕሮጀክት አካል ነው ስለዚህ እኛ አሁን የሚያሰጋን እንደ ኦሮሞ ነፃነት ግንባር ኦነግን ያጠፋሉ ኦነግን ያፈርሳሉ የሚለው ሳይሆን የአገሪቷ ያለው ሁኔታ በጣም አደገኛና ወደ ዲስኢንቲግሬሽን ያመራ ስለሆነ ይሄንን ሐላፊነት የሚሰማው ኃይል ረጋ ብሎ መወያየት ጉዳዮችን ጽንፍ በረገጡ ሳይሆን ወደ ጠረጴዛ ዙሪያ አምጥተን የፖለቲካ ኃይሎች በእስር ቤትም የሚገኙ ተጨምሮ ተቀምጦ በሚደራደሩት ሁኔታ መጻይ የአገሪቷን እድል መወሰን አለብን ነው እስከዚህ ላይ ከኦነግ አንፃር ኦነግ ከመጥፋት በላይ ነው በአሁኑ ሰዓት በእያንዳንዱ እሱን እንመጣበታለን ተባተ ሶስተኛው ነጥቤ ነው የኦነግን ወደ ኦነግ ላይ የሚወረወሩ ነገሮችን እናነሳለን ከዛ በፊት ግን አሁን እርሶ አንተ እንግዲህ አሃዳውያን ተስፋፊዎች ጽንፈኞች ርስት አስመላሾች ምትላቸው ወገኖች ህገ መንግስቱ የሀገሪቷ ጠላት ነው እንደገና ደግሞ ተቀዶ መጣል አለበት ኦሮሚያ ለሀገሪቷ በሽታ ሆኗልና እንግዲህ መፍረስ አለበት የብሔር ፖለቲካ መታገድ አለበት የሚለው ነገር ምናልባት ቀጣዩ ተረኛ ኦሮሚያ ነው ብሎ ምሰጉ አሉ ወይ ደግሞ ምጠራጠሩ አሉ ከኦነግ አንፃር ይሄ እንዴት ይታያል ቀድሜ እንደተናገርኩት ይሄ ቀድሞም በትንተናችን ያስቀመጥነው ነው የፌደራል ስርዓቱን ካዋቀሩት ድርጅቶች ወይንም ትግሎች የህዝብ ትግል ነው የፌደራሉን ስርዓት እንደገና መደራደሩን ያመጣው ከዛ ህዝባዊ ትግል ውስጥ የኦሮሞ ህዝብ ትግል ዋናው
እና በተማሪዎችም እንቅስቃሴ ውስጥ ካየው ከታሪክ ነባሮ ቱምሳ ያቀጣጠሉት ትግል የኦሮሞ ተማሪዎች በዛን ጊዜ ከ10% የማይበልጡ ነገር ግን የዩኒቨርሲቲውን ተማሪዎች እንቅስቃሴ ከ90% በላይ የሚመሩ ነበሩ። እነ አቦ ምትኩ ግንባር ቀደም የዚህ ህዝባዊ ትግል እንደነ ኢብሳ ጉተማ ኢትዮጵያዊ ማን ነው በሚል ግጥሙ የሚታወቅ ይሄንን የብሔር ብሔረሰቦችን መብት በማቀንቀን ከሚታወቁት ረድፍ የኦሮሞ ብሔርተኞች ቅድሚያ የሚወስዱ ናቸው እና በዚህ ህዝባዊ ትግል የመጣውን የፌደራል ስርዓት ለማፍረስ የሚያቅድ ኃይል ኦሮሚያ ላይ ትኩረቱን እንደሚያደርግ ከግምት በላይ ከጥርጣሬ በላይ የሆነ ግልጽ የሆነ የሚነገር የሚጻፍ ነገሮች አሉ። በተለያየ ሚዲያዎችም የሚሰራጩ የሚታወቁ በመንግስትም ስልጣን ደረጃ የተቀመጡ ሰዎች አሉ። ስለዚህ ይሄ እንደ ኦነግም ከግምትም በላይ የሆነ ነገር ነውና ቀጣዩ የሚያመጣውን ዳሜጅ ነው እኛ አሁን እየተነጋገርን ወይንም ህዝቡም እንዲያውቅና ራሱን እንዲጠብቅ እያሳወቅን ያለ ነው። ይሄ ነገር የታወቀ ነው፣ ወዴት እየሄደ እንደሆነም የሚታወቅ ነው። ነገር ግን ይሄንን አደጋ ለመቀነስና ከተቻለም ለማስቀረት ሁሉም መረባረብ እንዳለበት ሁሉም ከስሜት በጸዳ ሁኔታ የሀገሪቷን ፈንዳሜንታል ችግር ቁጭ ብሎ መነጋገር እንዳለበት ነው። ይሄ የህዝቦች የራሳቸውን መብት በራሳቸው የመወሰን እስከ መገንጠል ያለው መብት አንድም ዓለም አቀፋዊ መብት ነው። በሌላም ህገ መንግስቱ ላይ የጸደቀው በአንድ ወያኔ በሚባል ቡድን ትግል ብቻ ሳይሆን ህዝቦች ያለመቋረጥ ከተወረሩበት ጊዜ በጉልበት ደቡቡ ከኢትዮጵያ እምብርት ከሆነው የአቢሲኒያ ግዛት ውስጥ በኃይል ከተቀላቀለበት ጊዜ አንስቶ ያለመቋረጥ ይደረጉ የነበሩት ትግሎች ውጤት ነው። እንደዛ ነው ምናምነው። ኦነግም በዛ ህገ መንግስት የማርቀቁ ሂደት በጅማሬው በቻርተሩ ውስጥ ተሳትፎ እንደነበረው ድርጅት ይሄ የሀገሪቷን አብሮ የመኖር ፌደራሊዝም በጽንሰ ሐሳቡ ቤስት ኦፍ ቢግ ቤስት ኦፍ ስሞል የሚባል ነገር አለው። ከትልቅነት የምታገኘውን ጥቅም ለማግኘት ከትንሽ ሆነ ደግሞ ራስን በማስተዳደር ያለህን ነፃነት ከማረጋገጥ ሁለቱን ባላንስ አድርጎ ለመሄድ የተወጠነ የአስተዳደር ዘይቤ ነው እና አብሮ በመሆን ህዝቦች ሳይለያዩ ሌላ 10 ሀገር ሳይፈጠር አብሮ በመኖር የሚያገኘው ትልቅ ገበያ፣ ትልቅ ኢኮኖሚ፣ ትልቅ ወታደራዊ እና ሌሎች አቅሞች እሳቤ ውስጥ በማስገባት በሌላ መልኩ ደግሞ ዲሴንትራላይዝ በማድረግ ስልጣንን በብሔር ብሔረሰቦች አቅም ላይ በማድረግ እነሱ የራሳቸው ነፃነት እንዳይደፈጠጥ በሌሎች እንዳይዋጡ የራሳቸውን እድል በራሳቸው እንዲወስኑ የራሳቸውን ቄ በራሳቸው እንዲያስተዳድሩ አቅምን የሚፈጥር ስልጣንን የሚሰጥ ነው የፌደራል ስርዓት። ስለዚህ ይሄ ፌደራል ስርዓት ራሱ ኮምፕሮማይዝ ነው፣ ራሱ አስታራቂ ነው። እንዲህ ተብሎ የተወጠነን የፌደራል ስርዓት ከወያኔ ጣፋንታ ጋር ማያዝ ራሱ መሰረታዊ የሆነ የሀገሪቷን የፖለቲካ ቅራኔዎች ካለማወቅ የሚመነጭ ነው ብለን እናምናለን። ስለዚህ ኦነግ የመጨረሻ ወለል ነው። ይሄ ፌደራል ስርዓት አገሪቷን አብሮ ለማኖር የመጨረሻው መደራደሪያ ነው። ከዚህ ያነሰው ህዝቦች ሌሎች አገሮች እንዲፈጠሩ ለነፃነታቸው ስሉ ለሌላ ዙር ትግል እንዲነሳሱ የሚያደርግ ነውና አገር በታይ ነው የተስፋፊ ኃይል። እዛ ውስጥ መታወቅ ያለበት ሁለት ኃይል አለ። አንዱ የአንድን ክልል በድሮ የበላይነቱ እና በአጼዎቹ ስርዓት አጼዎቹ በሚጓዙት ወታደሮቻቸውን ይዞ በተጓዙባቸው ወይንም ባለሟቸው ተራራ ላይ ቆሞ ባለሟቸው ህልም ልክ ወይንም ባጠኗቸው ጂኦግራፊ ልክ እስከ ባሊ ድረስ የኛ ነው የሚል ርስት አስመላሽ አንድን የፌደራል ስቴት ካለመጠን በሌሎች ከሌሎች ስቴቶች ወይንም ክልሎች ድንበሮችን ወይንም
ግዛቶችን በማስመለስ ራሱን መለጠጥ የሚፈልግ ኃይል አለ። በሌላ በኩል ደግሞ አህዳዊ የምንለው ይሄም የፌደራል ስርዓት አስፈልግም የአንድ ፖለቲካ ማህበረሰብ ለማድረግ አንድ ቋንቋ አንድ አይነት እሳቤ ሊኖረን ይገባል የሚል በዜጋ ፖለቲካ አራምዳለሁ የሚል ኃይል ነበር። ያ ኃይል አሁን ጭምብሉን አውልቆ የዛ የተስፋፊውን ኃይል ደጋፊ ሆኖ የረስት አስመላሹ ጋሻ ጃግሬ ሆኖ የተሰለፈበትን ሁኔታ ነው እያየን ያለነውና አሁን ያ አህዳዊነት የሚለው ጭምብል ሁሉም እኩል ነው ድንበር አያስፈልግም የሚለው ጭምብል ወልቆ አንድ ክልል ራሱን ከመጠን በላይ ወጥሮ ሌሎችን ክልሎች እየወረረ ግዛት የማስመለስ አዝማሚያ ነው ያለው። ይሄ አደገኛ አካሄድ ነው። ጊዜው ካልተገታና መፍትሄ ካልተበጀለት አገሪቷን ወደ ባሰ ቀውስ ያመራል፣ ህዝቦች መሃልም ድጋሚ ቅራኔን ይፈጥራል ብለን እናምናለን። እስኪ እዚህ ላይ እንግዲህ ወደ ቀጣዩ ጥያቄ አልፋለሁ። ከዛ በፊት ግን ቄሮ በቅርቡ ባቀረበው ጥሪ ላይ የኦሮሞ ህዝብ የድንበሩን እንዲከላከል የሚል መልእክት አስተላልፎ ነበር በዛ ጥሪ ላይ። እንደገና ደግሞ በሌላ በኩል የፊውዳል ርዝራዦች የሆኑት ልዑል አልጋ ወራሽ በአሁኑ ሰዓት ወጣ ያለው እንግዲህ ይሄ የጠላት ትልቁ ጠላት የሀገሪቷ ትልቁ ጠላት ህገ መንግስቱ ነው እያሉ ነው። ቤተ መንግስት ደግሞ ገንዘብ እየተከፈላቸው ፕሮፓጋንዳ የሚነዙ ወገኖችም ያው የሚሉትን እየሰማን ነው። እስኪ ይሄ ሁሉ ያለ እንግዲህ እናንተ የኦሮሚያ ብሔራዊ የሽግግር መንግስት ለመመስረት ጥሪ በያቀረባችሁ ባላችሁበት ጊዜ በአሁኑ ወቅት ደግሞ ብሔራዊ ምርጫ ቦርድ ምርጫ አካሄዳለሁ እንደገና ደግሞ ስልጣን ይዞ ያለው አካል ምርጫውን ለማድረግ እየተጣደፈ ነው ያለው። በዚህ ላይ የኦነግ አቋም ምንድነው? እኛ ደጋግመን እንደገለጽነው የሀገሪቷ አሁንም በዚህም ፕሮግራም ላይ እንኳን እንዳወራ ነው የሀገሪቷ ችግሮች ከብልጽግና አቅም በላይ ሆኖ ብልጽግናም ይሄን ችግር ለመፍታት ፖለቲካዊ ቅቡልነቱን ባጣበት በየቦታዎች ግጭቶች በተበራከቱበት ሁኔታ በጥድፊያ ወደ ምርጫ ለመግባት አጀንዳን ወደዛ ለመሰብሰብ የሚደረገው ሩጫ አደጋ አለው ብለን እናምናለን። አደጋ አለው ብቻ ሳይሆን ምርጫ ቦርድም እንደሚያውቀው ኦሮሞ የሚሳሳላቸው መሪዎቼ የሚላቸው ይሄንንም የተባለውን ለውጥ እንበለውና ኮት አንኮት በማምጣቱ ድርሻ የነበራቸው የአንበሳውን ድርሻ ዛሬ ጠላት የሆኑት ቄሮ መፍረስ አለበት፣ ኦነግ መፍረስ አለበት የሚሉት ኃይሎች በእነዚህ ኃይሎች ትክሻ ወይንም መስዋዕትነት የተገኘ ውጤት ነው ዛሬ ያጣጣሙት ያሉት እና ይሄም ተዘንግቶ ምርጫ ቦርድ ራሱ እንደገና እንዲዋቀር የተደረገው በቄሮ ትግል በኦሮሞ ህዝባዊ አመጽ ትግል በመጣው ለውጥ ነው። ጠቅላይ ሚኒስትሩ ጨምሮ የዛ ትግል ውጤት ነው። ኦህዴድ ከውስጥ ሆኖ ትግሉን ቢደግፍም ደግፍ ያለው የምልም አዝማሚያ ቢያሳይም በአደባባይ የሚታወቀው የቄሮ ትግል ነው ይሄንን ለውጥ እንዲመጣ የአንበሳውን ድርሻ የተጫወተው። በዚህ ትግል ውስጥ የወጡ መሪዎች ኦሮሞ የፖለቲካ ፊገራቸው አድርጎ የሚያዩት ኃይሎች በኦነግም በኦፌኮም ውስጥ ያሉት መሪዎች እስር ቤት ያለ ፍትህ ያለ ህግ ታስሮ ባሉበት ሁኔታ እኛም በተለያዩ ጊዜ ይሄንን አቤቱታ ለምርጫ ቦርድ አቅርበን በእኛ በኩል እንኳን ያለውን ብነግር እንደነ አብዲ ረጋሳ እንደነ ሚካኤል ቦረን ኮሎኔል ገመቹ አያናን የመሳሰሉት ለምርጫውም ትግል በግንባር ቀደምነት ኦነግን የሚመሩት ሰዎች የፍርድ ቤት በነፃ አሰናብቷቸው አቃቤ ህግ ከሳሽ በዚህ ሀገር አቃቤ ህግ ነው አቃቤ ህግ ፋይላቸውን ዘግቶ ክስ የለኝም ብሎ አሰናብቶ ፖሊስ በኃይል አጉሯቸው ነው ያሉት። ይሄን ነባራዊ ሁኔታ ምርጫ ቦርድ ያውቃል። አልተነገረኝም ልል አይችልም። ተጫዋቾቹን ከሜዳ አውጥተ
ምን አይነት የፖለቲካ ጨዋታ ወይንም ፉክክር ሊካሄድ እንደሚችል ለኛ ግልጽ አይደለም። ስለዚህ ዓለም የሚያውቀው የኦሮሞ መሪዎች እስር ቤት ሆኖ ትልቁ የፖለቲካ ፉክክር ደግሞ ይታያል ተብሎ የሚገመተው በኦሮሚያ ነው። ያም በኦፌኮና በኦነግ ውስጥ ባሉት መሪዎች ነገ ምናልባት ይሄን ሀገር ተረክቦ ሊመሩ የሚችሉ ሰዎች ያለ ህግ ያለ ፍትህ እስር ቤት ታጉሮ ባሉበት ሁኔታ ይሄን ችግር ሳይፈታ ምርጫ ቦርድ ይሄን ቅራኔ ሳይፈታ በሺዎች በ10 ሺዎች የሚቆጠሩ ለምርጫ እንደ እጩ ልናቀርባቸው የተዘጋጀን ስልጠና የወሰዱ በተለያዩ ወረዳዎች ቢሮን የሚመሩ እጩ የሚያቀርቡ ታዛቢዎች ሊሆኑ የሚችሉት ሰዎች በዛሬው ዕለት ምርጫ ቦርድ እንኳን ያሳወቅነው የኦነግ የተለያየ እርከን አመራሮች ለእጩነት ሊበቁ የሚችሉ 1000 ሰዎች በጽሁፍ የገለጽንላቸዋል እስር ቤት ነው ያሉት። አመራሮች ከ150 በላይ ከፍተኛ አመራሩን ጨምሮ እስር ቤት ነው ያሉት። እንደ ቅድም እንደገለጽኩልህ ቢሮዎቻችን ተዘግቶ ነው ያሉት በብዛት በመንግስት ኃይሎች። ይሄ ሁሉ ነገር ይያለ ይሄን ነገር እንደመፍታት ዘሎ ወደ ምርጫ የሚገባው ነገር ወቅታዊን ሁኔታ ያላገናዘበ ነው። ምርጫ ቦርድ ኮቪድ-19 በተከሰተበት ሰዓት በዚህ ሁኔታ ውስጥ ምርጫ ማካሄድ አልችልም ብሎ ለወከለው አካል አቅርቦ ምርጫውን ጊዜ እንዳራዘመ ሁሉ አሁንም እነዚህ ቅራኔዎች እስካልተፈቱ እነዚህ በፖለቲካ ስብዕናቸውና በፖለቲካ አመለካከታቸው ብቻ የታሰሩት የተለያዩ የኛም ብቻ ነው የኛ የተናገርነው የተለያዩ አካላት እስር ቤት ባሉበት ሁኔታ መንግስት ነኝ ከመለው አካል ጋር ተነጋግሮ ለቅድመ ምርጫ አስፈላጊ የሆኑትን እነዚህ ነገሮች ሳሰናዳ በአንድ ወገን ግፊት ወደ ምርጫ ዘመቻ የሚደረገው ሩጫ አደጋ አለው አገሪቷንም ወደ ባሰ ችግር ያመጣል ብለን ነው የምናስበው። በእኛ በኩል አሁንም የፖለቲካ ቀውስ የጸጥታ ቀውስ አገሪቷን ገጥሟታል። ከምርጫ በፊት ይሄንን ቀውስ መፍታት አለብን። ያለበለዚያ ምርጫ የባሰ የእርስ በርስ ብጥብጥ የሚያመጣ እንጂ የሀገሪቷ መፍትሄ ሊያመጣ የሚችል አይሆንም። በአንድ በኩል ተጫዋቾች ከመጋረጃ ጀርባ እየተመሰከረባቸው ያለ ፍትህ እስር ቤት ተወርውሮ በፖለቲካ አመለካከታቸውና ከምርጫ እነሱን ለማግለል ብቻ በተወጠነው ሴራ እነሱ እዛ ታጉሮ ኦሮሞ ሌላ እጩ አቅርቦ ለፉክክር ይቀርባል ወይንም እንደዛ አይነት ጨዋታ ውስጥ ይገባል ብሎ ግምት መውሰድ ራሱ የተሳሳተ ነው። በዚህ ሰዓት ለኦሮሞ ህዝብ ትልቁ ጥያቄ ኦሮሚያ ውስጥ የሚደርሰው አፈና፣ ግድያ፣ እስራት እንዲቆም የታሰሩት በአመለካከታቸው የታገሩት እንዲፈቱ ነው። ይሄ የመጀመሪያ ጉዳይ ነው። ከዚህ በኋላ ነው ሌሎችን ችግሮች እነዛ የታሰሩ ሰዎች ባሉበት እነሱም የመፍትሄ አካል ሆኖ በመናቀርበው ድርድር ነው ወደፊት መራመድ የምንችለው እንጂ ይሄን ነገር እንዳልነበረ እንዳልተደረገ ተደርጎ የሚካሄድበት ነገር አስቸጋሪ ነው። ከዚህ አንፃር ለምርጫ ቦርድ ያለኝ መልእክት በተለይም ወይዘሪት ብርቱካን በዚህ ሀገር ፖለቲካ ውስጥ ትልቅ አሻራ ያላቸው ሰው ናቸው። ትግል ሲያደርጉ የነበሩ ሰው ናቸው። በፖለቲካ አመለካከታቸው ብዙ ዋጋ የከፈሉ ሴት ፖለቲከኛ ናቸው። ለፍትህ ያላቸውን ቀናነትም ህዝብ የሚያውቀው ነው። በዚህ ሰዓት ግን በዚህ ታሪካዊ ወቅት ግን ህዝብ አይኖች በሳቸው ላይ ወድቋል እና እሳቸው በሚመሩት ቦርድ ይሄ ቦርድ ለህልናው እንዲቆም የሀገሪቷን ነባራዊ ኤግዚስቲንግ ሲቹዌሽን በመደባበስ የሚካሄደውን መንገድ ባላቸው ተሰምነት ልክ ማስቆምና እውነተኛ የሆነ ምርጫ የሚደረግበትን መደላደል እንዲፈጠር የበኩላቸውን ድርሻ ማድረግ አለባቸው።
እሳቸው የዚህ አይነቱ ሴራ ገፈት ቀማሽ ነበሩ ወይዘሪት ብርቱካን ምርጫ 2002 የአንድነት መሪ ያሉ ታስሮ እሳቸው ባልነበሩበት ነው ፓርቲያቸው ለውድድር የቀረበው ከዛም ሲወጡ ፓርቲያቸው እስከ መፍረስ የደረሰ የእንደዚህ አይነት የፖለቲካ ሻጥር ሰለባ የሆኑ ሰው ናቸውና ይሄ የፖለቲካ ሴራ ደባ ከማንም በላይ የሚገባቸው ሰው ስለሆኑ ሌሎችም ከሳቸው ጋር ያሉት ስታፎች ይሄንን የሀገሪቷን ውጥንቅጥ ያጣ ፖለቲካ የሚረዱ ስለሆኑ የኛ ጥሪ እንደው በደፈና የሚደረገው ወደ ምርጫ የሚደረገው ሩጫ ገታ ተደርጎ ከሚመለከተው አካል ጋር እኛ የምናቀርበውን ቅሬታዎች አቤቶታዎች ወደ መድረክ አምጥቶ ያለው ኤግዚስቲንግ ፕሮብሌሞች ችግሮች እንዲፈቱ የራሳቸውን ጫና እንዲያደርጉ ነው አቶ ባቴ እስኪ አጠር ለማድረግ ነው ማቋረጠው ቅርታ እስኪ እዚህ ላይ ወይዘሮ ብርቱካን የምርጫ ኮሚሽኑ እንግዲህ መሪ ናቸው ከአንዳንድ የፖለቲካ ድርጅቶችም አገር ቤት ይያለው የምሰማው ነገር ነበር እሳቸው የሚሉት ይሄ የብሔር ፖለቲካ አይጥመኝም የሚል ነገር ነው ግን የምርጫ ቦርድን ይመራሉና እንደገና ደግሞ ወይዘሮ ብርቱካን ይሄ ብሔር ፖለቲካ አይጥመኝም ይያሉ የምርጫ ቦርድን መሩ ከሆነ የብልጽግና አሃዳዊ አካሄድ መከተልና ሀገሪቷ ስልጣን በብልጽግና ስር እስከሆነ ድረስ ፕሬዝዳንቷ በየጊዜው የተነሱ ቀይ መስመር የሚያሰምሩት ለተወሰነ ብሔር ብሔረሰብ ከሆነ እና በዚህ አይነት ኦፌኮም ባወጣው መግለጫ ቢሮአችን እየተዘጋ ነው አመራራችን እንደነ ጀዋር መሐመድ በቀለ ገርባ እየታሰሩ ባሉበት ምርጫ ውስጥ መሳተፍ ያስቸግረናል የፖለቲካ ምህዳሩ ጠቧል ብሎ ነበርና በኦፌኮም በኩል ይሄ ሰማል በዛ ወገን ደግሞ ያለው እንግዲህ ለብሔር ፖለቲካው ቦታ የሌላቸው አይነት ድርጅቱም ይሁን እዛ ውስጥ የተሾሙ ሰዎች እስከሆኑ ድረስ ከምርጫው ምን ያክል ዲሞክራሲያዊ ይሆናል ብላችሁ ነው እንደዚህ ጥያቄዎችን የምታቀርቡት የመጨረሻውስ መፍትሄ ምንድነው ለዚህ ትክክለኛ ምርጫ ይካሄዳል ካላችሁ የመጨረሻው መፍትሄ ምንድነው ይሄን አጠር አድርገን ወደ ኦነግ ላይ በመወረወሩ ቃላቶች ላይ እናልፋለን መልካም እንግዲህ እኔ ፍትሃዊ ምርጫ ይካሄዳል አላልኩም ይስተካከልልኝ ምርጫንም ታማኒ የሆነ ምርጫ ይካሄዳል ለዛም ዝግጅት እየተደረገ ነው የሚል ነገር አይደለም የኔ ሐሳብ የሚቀድሙ ነገሮችን አስቀድመን ችግሮችን ቀድመን ፈተን ቅድመ ሁኔታዎችን እናዘጋጅ ነው በወይዘሪት ብርቱካን አንፃር ያነሳው ነገር በርግጥ ሊሉ ይችላሉ ሰዎችም እንደዛ ሊሰማቸው ይችላል እኔ ባለኝ መረዳት ግን እሳቸው የፖለቲካ አመለካከት እንደማንም ዜጋ የራሳቸው የሆነ የፖለቲካ አመለካከት ሊኖራቸው ይችላል በዛ በኩል አንከሳቸው ነገር ግን አሁን የተቀመጡት በገለልተኛ ወንበር ላይ ነውና ዳኝነታቸውን በሚጠይቅ ወንበር ላይ ነው የተቀመጡትና እንደ ግለሰብ ያለንን አመለካከትና ወንበሩ የሚጠብቅብንን ገለልተኝነት ባላንስ አድርጎ የሚችሉ ይመስለኛል ይሄንንም ደግሞ የምልበት ከራሳቸው ካሳለፉት ታሪክ አንፃር ነውና ለምሳሌ አቶ ሲኤ ላይ ፊታቸው መጥቶ ፍርድ በሚሰጡበት ሰዓት ምናልባት ከዛም በፊት የኢህአዴግ ተቃዋሚ ሊሆኑ ይችላሉ የብሔር ፖለቲካ የማይጥማቸው ሊሆኑ ይችላሉ ከተማሪነት ህይወታቸውን ጀምሮ እንደዛ አይነት አመለካከት ያላቸው ሰው ሊሆኑ ይችላሉ ነገር ግን ዳኛ ሆኖ እነዚህ የውያኔ ባለስልጣናት ተካሶ እሳቸው ጋር በመጡበት ሰዓት ገለልተኛ የሆነ ዳኝነት ነው የሰጡት እንጂ ከራሳቸው አመለካከት አንፃር የፈረዱ አይመስለኝም እና አሁንም ቢሆን የአንድ የፖለቲካ ፓርቲ መሪ ነበሩ የዜግነት ፖለቲካን የሚያራምድ ፓርቲ የብሔር ፖለቲካን የሚቃወም ፓርቲ አመራር ነበሩ ነገር ግን አሁን በዛ ጫማ አይደሉም በዛ ወንበር ላይ አይደሉም አሁን ሁሉንም የፖለቲካ ኃይሎች የሚዳኙበትና ነፃ ፉክክር እንዲደረግ በሚያስደርግ ለዚህ ደግሞ የትምህርት ዝግጅነታቸውም ያሳለፉት ውጣውረድም የፖለቲካውን
ሻጥር ለመረዳት የሚያስችላቸው ብቁ ሰው ናቸው ብዬ ነው ማምነው። በሳቸው በኩል በግላቸው ባለው ጉዳይ አይደለም። አሁን የኛ ነገር ቦርዱ እንደ ቦርድ ኃላፊነቱን ይወጣ። ይሄ ታሪካዊ ወቅት ነው። ሀገሪቷ ትልቅ ችግር ውስጥ የገባችበት ወቅት ነው። ኃላፊነታቸው መወጣት ከሚፈለግባቸው ሰዎች መካከል ደግሞ ወይዘሪት ብርቱካንና ምርጫ ቦርድ አንድ ተጠቃሽ ኃይል። ይሄንን ያለውን ቅራኔና እርስ በርስ እስከ ጦርነት የደረሰው ሽኩቻዎች ደፋፍኖ ወደ ምርጫ በማድበስበስ መሄድ አንድ አማራጭ ነው። ነገር ግን ያላቸውን ተሰምነትና ለመንግስትም ያላቸው ለሾማቸው አካል ካላቸው ቅርበት ተጠቅሞ ይሄ ችግር ቀድሞ ተፈቶ የፖለቲካ መደላደሉ ተፈጥሮ በፖለቲካ አመለካከታቸው የታሰሩት ኃይሎች ልክ እንደሳቸው ዘመን እዛ እስር ቤት ተዘግቶባቸው ሌላ ፌክ ምርጫ እንዲደረግ ከመገፋፈት ይልቅ ይሄ በሐሰት ወንጀላ እስር ቤት የተወረወሩት ሰዎች በተገኙበት ትልቅ ፉክክር ሊታይበት የሚችል ምርጫ እንዲካሄድ የባኩላቸውን ጥረት ግፊት እንዲያደርጉ ነው ጥሪ እያደረግን ያለ ነው። ይሄንን እንግዲህ ነገ ታሪክ ነው ሌላውን የሚዳኘው። እኛ ያለን እስካሁንም ድረስ ምርጫ ቦርድ ጋር በመናደርገው ግንኙነት በመልካም ግንኙነት ነው ቅሬታችንንም እያቀረብን ያለ ነው። እንረዳለን አንዳንድ ነገሮች ከሳቸው አቅም በላይ ወይንም ከቦርዱ አቅም በላይ ሊሆን እንደሚችል፣ ነገር ግን ከአቅማችን በላይ ነው ተብሎ እንደ ህወሓት ዘመን ተልኬ ነው ተገድጄ ነው በሚባል ሂሳብ በታሪክ ተወቃሽ የሚያደርግ ዛሬም ደግሞ የህዝቡን አፈና ጭቆና በሚያባብስ የፖለቲካ ቅራኔውንም ወደ ከፋ አቅጣጫ በሚወስድ መስመር መግፋት የለባቸውም ባይነን። ለዚህም ደግሞ እሳቸውም የሚሰሙን ከሆነ የበኩላቸውን ጥረት እንዲያደርጉ ነው ጥሪ የምናደርገው። ጥሩ እንግዲህ የምርጫውን ነገር እስኪ እዚሁ ገታ እናደርግና ወደ ሌላው ርዕሰ ጉዳይ እናልፋለን። እንግዲህ በተለይ በአሁኑ ሰዓት በኦነግ ላይ የተለያዩ ነገሮች ይወረወራሉ። ቀደም ብለን አንስተን ነበር። ከነዚህ መካከል አብይ አህመድ ወደ ኬንያ ተጉዞ ሞያሌ ላይ የተናገረው አለ። እንግዲህ አልሸባብና ኦነግ ከአካባቢው ከተወገዱ ሰላም ይወርዳል የሚል አይነት ያለው እንደምታ ያለው መልእክት አስተላልፈዋልና ይሄንን እንደ ድርጅት እንዴት አያችሁት? ይሄ በታሪክ በጣም ተወቃሽ የሚያደርግ ታሪካዊ ስህተት ነው። አባባላቸውን ሰምተናል። ኦነግ አዲስ አበባ ወይም ፍንፍኔ ላይ ቢሮ ከፍቶ ህጋዊ ፈቃድ አግኝቶ እንደ ፖለቲካ ድርጅት የሚንቀሳቀስ የታወቀ መሪ ያለው አደረጃጀት ያለው ድርጅት ነው። ዓላማ ያለው የፖለቲካ ፕሮግራም ያለው የሚተዳደርበትም ዲሲፕሊን እና ደንብ ያለው ድርጅት ነው። ኦነግ ጋር ቅሬታ ካላቸው እዚሁ ፍንፍኔ መነጋገር ይቻላል፣ መድረኮችን አመቻችቶ። ለዛ ሞየሌ ድረስ ናይሮቢ ድረስ ተሄዶ ዓለም በሽብር ከመዘገበቻቸው ጽንፈኛ ኃይሎች ጋር ስሙን መጥራት አስፈላጊ አልነበረም። በተለይም ደግሞ እንደ ዶክተር አብይ ካለው ኦሮሞ ከኦሮሞ ነው የወጣውት ለኦሮሞ ነው የሚታገለው ከሚል ሰው በዚህ ደረጃ ያለውን ሀገር ከሚመራ ሰው ከዚህም በፊት በተለያየ ሚዲያዎች ወጥቷል። እሳቸው ከተናገሩት አምቦ ላይ ሄዶ ከተናገሩት ኦነግ በትጥቅ ትግል ላይ በነበረበት ወቅት መረጃ አቀብል ነበር፣ ለገሰ ወጌ እንዳይሞት እንዳይሰዋ የበኩሌን ጥረት አድርግ ያለው ከሚል ሰው ይሄ የሚጠበቅ ነገር አልነበረም። ኦነግን በሽብር ለመፈረጅ ወያኔ በቀደመው ስርዓት ብዙ ሄዷል። ራሱ በሚቆጣጠረው ፓርላማ 100% በሚቆጣጠረው ፓርላማ ከነ አልሸባብ ከነ ግንቦት ሰባት ጋር ከነ ኦብነግ ጋር በሽብርተኝነት ከፈረጀ በኋላ
ዓለም አቀፍ ጫና በመፍጠር በተለይም በትላልቅ ሀገሮች እንደና አሜሪካ ዩናይትድ ስቴትስ በመሳሰሉት ሀገሮች በሽብርተኝነት እንዲመዘገብ ያላንኳኩት የዲፕሎማሲ በር አልነበረም። በተለይም በጸረ ሽብር ትግል ከአሜሪካ ጋር ባላቸው ወዳጅነት ተጠቅሞ ኦነግን በሽብር ሊስት ለማስመዝገብ ብዙ ጥረዋል። ያ ጥረት ግን አልተሳካም። ምክንያቱም የዓለም ማህበረሰብ ኦነግን ማን እንደሆነ የሚታገልለትም ዓላማ ምን እንደሆነ ዓላማውንም ለማሳካት የሚሄድበት መንገዶች ምን እንደሆነ አጥንቶ አንተም እንደምታስታውሰው በዋሽንግተን ዲሲ የነበረው የኦነግ ቢሮ እንዲዘጋ ነበረ ጥረቱ። ያ ነገር ከሽፎ እስከዛሬ ድረስ ኦነግ በአሜሪካ ዋና ከተማ በሆነችው ዋሽንግተን ዲሲ እስከዛሬ ድረስ የቆየ ቢሮ አለው። ስለዚህ ከዚህ ቀደም ባሉትም አሁን ጁንታ በተባሉትም ኃይሎች ተሞክሮ የከሸፈውን ከመሬት አንስቶ ዛሬ ከኦሮሞ ነው የወጣሁት ለኦሮሞ ትግል ስስ ልብ አለኝ የሚል አካል በዚህ ደረጃ የወረደ ንግግር መናገር አልነበረባቸውም። ይሄ በታሪክ ተመዝግቦ ተወቃሽ ያደርጋቸዋል። የኦሮሞን ትግል በተመለከተ ግን ኦሮሞ ኦነግ አንድም ቀን የፖለቲካ ፕሮግራሙን በኃይል በሲቪሊያን ላይ ለመጫን ወይንም ለፖለቲካ ግቡ ሲቪሊያንን ታርጌት ያደረገ እንቅስቃሴ አድርጎ አያውቅም። ኦሮሞን በታሪኩ ጽንፈኛ ሆኖ አያውቅም። የተለያየ እምነት የሚከተል ኦሮሞ በሙስሊምም በክርስቲያንም ያለው ኦሮሞ በዓለም ምሁራን ተጠንቶ ጽንፈኛ እንዳልሆነ የተረጋገጠ ሀቅ ነው። ኦነግም እንደ ድርጅት ከተመሰረተበት ጊዜ አንስቶ የፖለቲካ ዓላማውንና ፕሮግራሙን በትጥቅም በህዝባዊ አመጽም እና በዲፕሎማሲ ለማካሄድ ባደረገበት ጥረቶች ውስጥ አንድም ቀን የሽብር ተግባራትን እንደ ዓላማው ማሳካያ አድርጎ ተንቀሳቅሶ አያውቅም። ይሄ በተለያዩ የዓለም ኢንተለጀንስ ኃይላት ተጣርቶ የተረጋገጠ ነገር ነው። ስለዚህ ኦነግን በዚህ ተራ ነገር በእንደዚህ አይነት ነገር ለመወንጀል የሚደረገው ረጅሙ መንገድ አዋጣም። ኦሮሞንም ከኦነግ መነጠል አይቻልም። ኦነግ ዛሬ ባንዲራውን ጨምሮ የኦሮሞ ነፃነት ትግል አርማ ሆኗል። እያንዳንዱ የኦሮሞ ቤት በዚህ ትግል ተነክቷል። ብዙ መስዋዕትነት ተከፍሏል። በብዙ በረሃ የቀሩ የኦሮሞ ልጆች በዚህ ትግል ማዕቀፍ ውስጥ ሲታገሉ የነበሩ ናቸው። ስለዚህ ዛሬ ያሉትን አመራር እንኳን ማስወገድ ቢቻል ከዚህ የባሰ ቁርጠኛና ወደ ኋላ የማይመለስ አመራር እንደሚወለድ ተረጋግጧል። በታሪክም ተረጋግጧል። አሁንም እየታየ ነው። ሚሊዮኖችን ሺዎችን ሊያስሩ ይችላሉ። በሚሊዮኖች የሚፈጠሩበት ድርጅት ነውና እንደዚህ አይነት ስም ማጥፋት አሉባልታዎች እና ጎረቤት ሀገር ሄዶ ሌላ ድጋፍ የመጠየቅና ስም የማጥፋት ነገሮች ቢቆሙ ጥሩ ነው እና አገሪቷን የገጠማት ነገር ከመቼም ጊዜ በላይ የፖለቲካ ልዩነቶችን ረገብ ብሎ መፍታት በሚያስፈልግበት ጊዜ ላይ ነን ያለነውና ኦሮሞ ለኢትዮጵያ መፍረስ ኦነግም ለዚች ሀገር ቀውስ ምክንያት አይሆንም መፍትሄ ከሆነ እንጂ አሁንም በተደጋጋሚ እንደምንገልጸው መፍትሄ ነው እያቀረብን ያለነው። የተሰማንን ስጋት በግልጽ እያቀረብን ሀገሪቷ የምትረጋጋትበትና የፖለቲካ መፍትሄ የሚገኝበትን መፍትሄ ነው እያቀረብን ያለነው። ለዚህም ራሳችንን ካላቀቅን ከሁለት ዓመት በላይ ሆኖናል። በመካከል እስኪ ልጠይቅና አንተ እንዳነሳኸው እንግዲህ ኦነግ እዛው ፍንፍኔ ውስጥ ነው ያለው። እዛ መነጋገር ይቻላል። ሌላው ደግሞ ፓርላማ ላይ የተነሱ ጥያቄዎች ነበሩ በቅርቡ። ይሄ ፓርላማ ላይ ኦነግ እንደሌላው እና ሌሎች ስሞች ተጠርተው በሽብርተኝነት ለምን አይፈረጁም የሚል ነገር ነውና እንደገና ደግሞ የፖለቲካ ድርጅቶች የጋራ መድረክ የሚባል ነገርም ያለ ይመስለኛል። እዛ ላይ ማንሳት ትተው ወደ ውጭ ሀገር ሄደው በአጎራባች ሀገር ላይ እንደዛ አይነት ጥያቄ ማንሳት ወይም ደግሞ አስተያየት መስጠት እስኪ አጠር አድርገህ ግቡና ዓላማው ምንድነው ብላችሁ ነው የምትገመግሙት?
አንተ እንዳነሳው እንግዲህ ብዙ መድረኮች አሉ። ምርጫ ቦርድ በኩልም የሚዘጋጁ መድረኮች አሉ። በፓርቲዎች የጋራ መድረክም ያለን የጋራ ኮሚቴ አለን። በዛ በኩልም የሚኖሩ መድረኮች አሉ። እዛም ላይ ፓርቲዎች እርስ በርሳቸው ያለው ልዩነት መፍታት ይቻላል። ከቲፒኤልኤፍም ጋር የነበረው ሂደት በዚህ ደረጃ መነጋገር ሲቻል ነው ወደ ጦርነት የተማዘዙት እና በምርጫ ቦርድ ተመዝግቦ ያለን ድርጅት የጋራ መድረክም አብረ የምታሳልፈውን ድርጅት በዚህ ደረጃ ማቅረብ አግባብ አይደለም። በፓርላማ የሚቀርበው እኛ ፓርላማው ራሱ ጊዜው የጨረሰ ምንም ስልጣን የሌለው አድርገን ነው የምናምነው። ምክንያቱም የተሰጣቸው ዘመን 5 ዓመት ነው፣ ያ አብቅቷል። የ6ኛ ዓመት የፓርላማ ምክር ቤት ጉባኤ ተብሎ የሚጠራው ነገር አግባብ አይደለም። እዛም ላይ የሚነገሩ ነገሮች እንዳልተደረጉ ቢያሳልፉም እንዳልተላለፈ አድርገን ነው የምንቆጥረው። የሆነ ሆኖ ግን እዛም ጋር መነጋገር ይቻላል። እኛ በሰላማዊ ትግል ከገባንበት ጊዜ አንስቶ የትጥቅ ትግል እያደረግን አይደለንም ብለን በብዙ መድረኮች ግልጽ አድርገናል አቋማችን። የማይተማመኑ ባልንጀራዎች በየምኑ ይማማላሉ እንደሚባለው ሆኖ እንጂ ኦነግ ራሱን ከትጥቅ ትግል ከለየ በኋላ በሽብርም የሚያስጠይቀው በዛም ደረጃ የሚያስፈርጀው ነገር አልነበረም። የሆነ ሆኖ ግን ይሄ አንድምታው የብሔር ቅድም ያነሳነው የብሔር ፖለቲካ ፓርቲዎችን የማጥፋት ከዛ ውስጥ እንግዲህ ቲፒኤልኤፍ አንዱ ነው ብለዋል። እሱን አስወግደናል ብለዋል። እሱ በታሪክ በራሳቸው ሂደት የሚያዩት ሆኖ እኛ በማናውቀው ነገር መናገር አንችልም። ቀጥሎ ያለው ደግሞ ኦነግ ነው፣ የተደራጀና ህዝብ ውስጥ ሰፊ ድጋፍ ያለው በሚል ኦነግን ማጥፋት እንደ የብሔር ፖለቲካን ማጥፋት መንደርደሪያ የብሔር ላይ የተመሰረተውን አከላለል የማጥፋት መንደርደሪያ ተደርጎ ነው። ለዛ ነው ባልዋለበት ብዙ ነገሮች ውንጀላዎች የሚደረደሩበት እና አንዳንዶቹ መንግስት በራሱ እየፈበረከ ለኦነግን ብላክሜል ለማድረግ ጥቁር ፕሮፓጋንዳ በሱ ላይ ለመንዛት የሚደረጉ ናቸው። ሌሎቹ ግን የዚሁ ፕሮፓጋንዳ ሰለባ በመሆን ኦነግን ሳያውቁ አውቆም በጥላቻ እና ከኦሮሞም ጠቅላላ ትግል ካላቸው ጥላቻ በነገር ላይ እነሱ ኦነግ የሚሉት ፕሮፐር ኦነግን እኛ በድርጅት ታቅፈን ያለነውን ብቻ አይደለም። ኦነግ ስሉ እኮ አሁን በቅርቡ ባየኸው ታየንም ጨምሯል። እኛን የሚታገለውንም ኃይል ማለት ነው። አቶ ታየ ደንዳንም ጨምሯል። በአማርኛ የሚጽፍ ኦነግ እስከመባል ድረስ እነ ጀዋርም እነ በቀለ ገርባም ለዘብተኛ የሚባለው እንደ ፕሮፌሰር መረራ ያሉት አገሪቷን ለማቀራረብ የሚጥሩትንም ኃይሎች ሌሎችንም በኦፒዲዮ ውስጥም ያሉት ብሔርተኛ ናቸው ብሎ የሚያስቡትን ኃይሎች በሙሉ ኦነግ ነው የሚሉት። ይሄ መንደርደሪያው ኦነግ በዚህ አካሄድ ኦነግን ከህጋዊ ከለላው በመንጠቅ ይሄን አይነት ተመሳሳይ አስፓሬሽን ያላቸው ለህዝባቸው መቆርቆር የሚያሳዩትን ከዚህ በፊት ቲፒኤልኤፍ ጠባብ ብሔርተኞች ብሎ ኦፒዲዮም ውስጥ ልክ ሲኮረኩማቸው እንደነበረ ሁሉ አሁንም ብልጽግና ውስጥ ያሉትን ትንሽ ለህዝባቸው መቆርቆርን የሚያሳዩ ሰዎችን ለመኮርኮም ቀጥሎ የሚመጣው ማለት ነው። ሌሎችንም ብሔር ፖለቲካ ድርጅቶችንም ኦነግንም አድርገናል ሌላውንም አውትሎ እናደርጋለን ብሎ የሚሄዱበት ነው እና መንደርደሪያ ነው ይሄ። ከዛ አለፈ እስከ ባንክ ምናምን እኮ ይሄዳል። በኦሮሚያ በድርጅት በብሔር ስም የሚጠሩ ባንኮች፣ ትምህርት ቤቶች እንደዚህ አይነት ነገሮች ሁሉ የንግድ ፈቃዳቸው ይሰረዝ ይውደሙ እስከ ማለት እኮ ነው የሚደርሰው። በሌላ ጎን ግን በአማራ ባንክ እየተከፈተ ትሰማለህ። የአማራ ባንክ የሌሎችን ብሔር ብሔረሰቦች ባንክ እየተባለ የሀዲያ ባንክም በቅርቡ በመመስረት ላይ እንደሆነ እንሰማለን። እና ምንድነው የራሳቸው ሲሆን ጥሩ ትክክል
የራሳቸው ግዛት የሌላው ሲሆን ግን ጠባብና ጥላቻ ለምሳሌ ፍንፍኔ የኛ ነው የኦሮሞ ነው ሲባል ጠባብ ነገር ግን ራያ የአማራ ግዛት ነው ፍንፍኔም የዳዊት መናገሻ ነው በራራ ነው ሲሉ ደግሞ ስፋት የሚሆንበት የፖለቲካ ተቃርኖ ሰዎቹም ራሳቸው በሚያወሩት ነገር ኮንሲስተንስ የሌላቸው እርስ በርሳቸው ያላቸውን ሐሳብ እንኳን የሚቃረኑበት እዛው በሚጽፉት ፓራግራፎች መሃል እንኳን ቅራኔዎችን የሚያስተላልፉበት ሁኔታ ነው ያለውና ኦነግ ሲባል እነሱ ኦሮሞነትን ኦሮሞማ ብሎ የሚዘምቱትን ማለት ነው ኦሮሞነትን የሚያንጸባርቅ የኦሮሞ እሴትን የኦሮሞን ባሊ የኦሮሞን በራሱ ላይ የመተማመን ነጸብራቅ የሆኑትን ነገሮች ሁሉ የማጥፋትና አህዳዊውን ማንነት የወደቀውን የአህዳዊነት ፕሮጀክት በነ ምኒልክ ቀጥሎ ኃይለ ሥላሴ ላይ የተገታውን ያንን የአሲሚሌሽን ፖሊሲ የማራመድ ቀጣይ እርምጃ ነው ስለዚህ እዛ ጋር ተጨናቅፏል ብሎ የቆመውን የነገስታቱ ላይ የቆመውን አንድ ብሔር አንድ ህዝብ አንድ ቋንቋ የማድረግ ፕሮጀክት ነው አሁን በሌላ ቋንቋዎች ያመጡት ያሉትና ያለው የሀገሪቷ ችግር ከኦነግን ከህግ ውጪ በማድረግም ብቻ የሚፈታ አይደለም ኦነግ ህጋዊ ሰውነት ካገኘ ምናልባት አንድ አመት ከምናምን ነው አሁን ከዛም በፊት ኦነግ አለ ከዛም በኋላ ይኖራል ኦነግ በእያንዳንዱ የኦሮሞ ልጅ ልብ ውስጥ ያለ ድርጅት ነው የኦሮሞ አስፓሬሽን የኦሮሞ ህልም የኦሮሞ የትግል ነጸብራቅ ነው ስለዚህ እሱን በወረቀት ላይ በሚጻፍ ህግ መገደብ አይቻልም ከዛ በላይ ነው ነገር ግን አንድምታውና ጥረቱ ከኦነግ ተከትሎ የሚመጡት ኦሮሞ በኦሮሞነቱ የሚያከብራቸው እሴቶቹን በሙሉ የማውደም ፕሮጀክት ነው ስለዚህ ኦሮሞም በዚህ ልክ ነው ማወቅ ያለበት ይሄ እንደ ቀልድ ወይንም እንደ ፌዝ የሚወረወሩት በኋላ ይቅርታ ምናምን እንደዛ ለማለት አይደለም የሚባሉ ቃሎች እና አንዳንዴ ገፋ ብሎም ደግሞ ኦሮሚያ መበተን አለበት ፒፒም ውስጥ ያሉት ጽንፈኞች መወገድ አለባቸው የሚለው ፕሮጀክት እንደ አንድ የፖለቲካ ፓርቲ የኦነግ ጣጣ የኦነግ ጉዳይ ብቻ አድርጎ ባይመለከት ጥሩ ነው ብዬ ነው ማምነው እስኪ አጠር ባለ አገላለጽ ብዙውን ጊዜ አወዛጋቢ ነው የሚሆነው በተለይ ኦሮሞ ጠል የሆኑ ወገኖች የሚያነሱት ብዙውን ጊዜ ኦነግን ስም ነው አንድ ጥፋት ሲያዩ ኦነግ እንደምለው አንተም ገልጸሃልና ለመሆኑ እስኪ ባጭር አገላለጽ ኦነግ ለኦሮሞ ምኑ ነው እንዴት ትገልጸዋለህ ኦነግ ለኦሮሞ የነጻነት ተጋድሎ ተምሳሌት ነው የኦሮሞ እንቢተኝነት የኦሮሞን የጸረ ጭቆና ትግል በተበታተነ ሁኔታ ሲካሄድ የነበሩትን አዋህዶ አቀናይቶ በአዲስ የፖለቲካ ማዕቀፍ ውስጥ የፖለቲካ መስመርና ፕሮግራም ቀርጾለት የተንቀሳቀሰ በኦሮሞ እያንዳንዱ ህዝብ ውስጥ የተቀረጸ መንፈስ ነው ይሄ መንፈስ እስከ ቤተ መንግስት ሊደርስ ይችላል በእያንዳንዱ ኦሮሞ ውስጥ አልነካም ድንበሬን አላስነካም በሚለው ኦሮሞ ውስጥ በየቀኑ የሚርገበገብ ረፍት የሚነሳ መንፈስ ነው እና የኦሮሞ ነጻነት ጥማት እስካለ ድረስ የኦሮሞ የነጻነት ትግል በኦሮሞ የራስን እድል በራስ የመወሰን የሀገር ባለቤት በመሆን እስካልተጠናቀቀ ድረስ የኦሮሞ ትግል ይቀጥላል የኦሮሞ ትግል እስካለ ድረስ ደግሞ ኦነግ ይኖራል ጥሩ እንግዲህ በጣም አመሰግናለሁኝ ወደ መጨረሻው መተናል አቶ ባቴ ኡርጌሳ የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ እስኪ አጠር ባለ በአንድ ደቂቃ ሁለት ደቂቃ ውስጥ የምትመልስልኝ ጥያቄ አለኝ አሁን በኦሮሚያ ውስጥ በብዛት ሰዎች ይታሰራሉ እንደምገደሉ ከቤት ወጥተው ተገድለው ጫካ እንደምጣሉ ሁሉ ሪፖርቶች ይደርሱናል ለምሳሌ በሆሮ ጉድሩ በአወዳይን በሐረርጌ እንደውም በአርሲ
አምቦ በቅርቡ የነ አብይ ራሱ ወደ ስልጣን ያመጣውን የኦሮሞ ወጣቶችን ንቅናቄ ከመሩት ማዕከል አንዱ የነበረው ነገላና የተገደሉበትና ወንዝ ዳር ተጣሉበት እስካሁን ቤተሰብ ሬሳውን ያላገኘበት ግን ለቅሶ አልቅሶ እርሙን ያወጣበት ሁኔታ ነው ያለው። አሁን በመላ ኦሮሚያ እስራትና ግድያ ነው ተንሰራፍቶ ያለውና ይሄን እንዲቆም ያደረጋችሁት ጥረት ከመመለከተው አካል ጋር የተነጋገራችሁት ነገር ካለ ምን ጥረት እየተደረገ ነው? እንግዲህ ከሚመለከተው አካል ጋር ከሰብአዊ መብት ተከራካሪዎች ከኢትዮጵያ የሰብአዊ መብት ጉባኤ ከምርጫ ቦርድ ጋር እንነጋገራለን፣ ሪፖርት እናቀርባለን። አሁን ያነሳውን የገላና ሞት ጭምር በነገር ላይ ጃልገላና የምዕራብ ሸዋ የኦነግ አደራጅ ኮሚቴ አባል ነው እና ከስራ ከተፈናቀለ 1 ዓመቱ ነው። ሙሉን ጊዜውን ለኦሮሞ ነጻነት ትግል ሰጥቶ በኦሮሞ ነጻነት ግንባር ውስጥ በዞን ደረጃ ያለ በኮሚቴነት ደረጃ ያለ ወጣት ታጋይ ነው። እንዳልከው ነው የተሰዋው፣ ከቤት ተወስዶ ነው የተገደለው። በጅምላ ከ3 ሰው ጋር እንደቀበረ የከተማው ሙኒሲፓሊቲ ወይንም አስተዳደር እንደቀበረ ነው የተነገረው እና ቤተሰብ አስከሬን ለይቶ ማግኘት አልቻለም። እነዚህ ነገሮች ከህግ ውጪ አቅም የሌለው በነሱ ቁጥጥር ውስጥ ያለውን ሰው አውጥቶ መረሸን ፋሽስታዊ ነው እና በየትኛውም ደረጃ ተጠያቂነትን የሚያስከትል ነው። ሰው ራሱን መከላከል በማይችልበት በነሱ ቁጥጥር ስር በዋለበት ግማሹ ፖሊስ ጣቢያ ባለበት በብዙ ኃይል ከቦ ካሰሩ በኋላ መረሸን ማለት የለየለት ፋሽስት ነው። ይሄም ደግሞ ይሄንን ለስልጣን ያበቃውን ቄሮ ትግል የወለደው ኃይል ሲፈጸም ክህደት ነው። በጣም ያማል። አብዮት ልጇን በላች የሚለው ተረት በእኛ እውን እየሆነ ያለበት ሁኔታ ነው ያለው እና ይሄ እንዲቆም ነው አሁንም ካንተም ጋር ያወራሁትን ጨምሮ የሀገሪቷ ችግር እነዚህን ከመሳሰሉት ነገሮች ተነስተን ነው ስርዓት አልበኝነቱ፣ ህገወጥነቱ፣ ፋሽስታዊነቱ፣ አምባገነንነቱ እና ህግና ደንብ የሌለው የፖለቲካ ማህበረሰብ ውስጥ እየኖርን መኖሩ፣ ታስረ ያሰረህን አካል አለማወቅ፣ አንዳንዴም በግል ቅም ያለ ሰው እስረኛ ሆነ መገኘት፣ ይሄ ሁሉ ስርዓት አልበኝነት ስርዓት የጠፋበት ጊዜ ላይ ነው ያለነው። ስለዚህ ይሄ ችግሮች ያሳስበናል፣ እየተናገርንም ነው ለሚመለከተው አካል። ለዛም ነው ከፖለቲካ ምርጫ ውድድሩ በፊት እንደነዚህ አይነት ያሉ ዘርፈ ብዙ አሁን እየገደለ ከሆነ ነገ ምርጫ ዘመቻ ውስጥ እያንዳንዱን እጩ በጅምላ ላለመግደሉ ፋሽስታዊ እርምጃ ላለመውሰዱ ምንም ዋስትና የለም። ህግና ደንብ ካልተበጀለት ሁሉም በህግ ካልተዳኘ ቀውሱ ብዙ ነው። ለዛም ነው እኛ እየተቆጠም የምንናገረው ጥሪም የምናደርገውና ይሄ አሳሳቢ ነው። መልእክቴ ቅድም አንተ የጠቀስከው ላይ ማከል የፈለኩት ነገር ብዙን ጊዜ ከሽግግር ጊዜ ወቅት ጊዜ አንስቶ በታሪክ ነው ያንን ጊዜ የምናውቀው። የበደኖ ጭፍጨፋ ይባላል፣ እንደዚህ ይባላል፣ ኦነግ እንደዚህ ያደረገ ይባላል። ህወሓት የሳለችው ስለ ኦነግ የተዛነፈ ስዕል እሱን ይዞ የሚያራግፉ ብዙ ወገኖች አሉ። ኦነግን ሲመጣ ግን ኦነግ በተከታታይ የሚናገረው ዛሬም የሚያቀርበው ጥሪ የበደኖንም ጭምር በገለልተኛ ወገን ይጣራ። በገለልተኛ ወገን እንዳይጣራ የሚፈልግ ኃይል ወንጀሉን ላለመፈጸሙ ምንም አይነት ዋስትና የለም። እኛ ወንጀል ፈጽመን ከሆነ ገለልተኛ ወገን አጣርቶ ይፍረድብን ማለት የራሳችንን ንጽህና የሚያሳይ ይመስለኛል። አሁንም በተለያዩ አገሪቷ ክፍል የሚደረገው ነገር ከኛም ክስ በላይ ገለልተኛ ወገን
ያጣራ ብለን በመናደርገው ጥሪ ለምሳሌ ያጫሉን ግድያ ተከትሎ የተደረጉ በአገሪቷ የተፈጸሙ ቀውሶች ያጫሉን ግድያ ራሱ ገለልተኛ ወገን ያጣራ ማን ነው የገደለው ለምንስ ዓላማ ነው የሞተው ለምንድነው የህዝብ የትግል ተምሳሌት የሆነው ልጅ በለጋ እድሜው የተቀጠፈው ብለን ጥሪ እናደርጋለን ነገር ግን በገለልተኛ ወገን መንግስትም ጭምር ገመገምበት ወይንም የሚመረመርበት ሂደት እስካሁን አላበጀንም ስለዚህ ጭፍን አመለካከት ጭፍን ጥላቻ የወለደው ኦሮሞ ጠል ትርክ ውጤት የሆነውና የኦነግ ጥላቻ ለአገሪቷ መፍትሄ አያመጣም መፍትሄው ኦነግ የሚያቀርባቸውን ነገሮችም ይሁን ሌሎች ተከስተዋል የተባሉትን ነገሮች በገለልተኛ አካል እንዲጣራ መፍቀድ መቻል አለበት አሁን በትግራይ ወይንም በወልቃይት ተፈጸመ የተባለው ግድያ ጭምር የተለያዩ የዓለም መንግስታት በገለልተኛ ወገን እንዲጣራ እንዲመረመር ሲፈልጉ መንግስት ዘግቶ ነው ያለው ንጹህ ከሆነ ለምን ይዘጋል ለታሪክስ ግልጽ መሆን የለበትም ወይ ማን ነው የሞተው ማይካድራ ላይ ማወቅ እንፈልጋለን እንደዚህ ጋር ማን የትኛው ብሔር ነው የሞተው ማን ነው ያንን ግድያ ያቀነባበረው የፈጸመው እንደዚህ ጋር ማወቅ አለብን ነፃና ገለልተኛ ወገን ያጣራ ሲባል ግን በሩን ይዘጋል ይሄ እኛ ከግምት በላይ እንድንጠራጠረው ያደርገናል በቅንጅት ጊዜ ግን አዲስ አበባ ላይ ለፍንፍኔ ላይ ለተፈጸመው ሁከትና ተከትሎትም ለመጣ 200 ምናምን ለሚደርስ ግድያ ነፃ ወገን እንዲያጣራ ለይስሙላም ቢሆን ኮሚሽን ተቋቁሞ ነበር እንደዛ አይነት ኮሚሽን እንዲቋቋም እንፈልጋለን ሁሉም ኃይል ተጠያቂ የሚሆንበት አመሰግናለሁ በጣም አመሰግናለሁኝ አቶ ባቴ ኡርጌሳ የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ በራሴ በኩል ጥያቄዎችን ጨርሻለሁኝ በዚህ አጋጣሚ ቀርቶኛል ለህዝቡ በተለይ ደግሞ ለኦሮሞ ህዝብ አስተላልፋለሁ የምትለው መልእክት ካለ ድሉል ልስጥህና ፕሮግራማችን በዚህ እንዘጋለን እሺ አመሰግናለሁ ለኦሮሞ ህዝብ ማስተላለፈው መልእክት ያለንበት የታሪክ የፖለቲካ ሁኔታ በጣም አስቸጋሪና ፈተና የበዛበት ነው እና ከሁሉም አቅጣጫ በኦሮሞ ላይ የሚደረገው ዘመቻ በተለይም ሚዲያ ባላቸውና በጣም ብዙ ሪሶርሶችን በሚቆጣጠሩት ኃይሎች የኦሮሞ ህዝብ ላይ የሚዘመተው ዘመቻ ቀላል አይደለም ኦሮሞ ህዝብ ከዚህ በፊት እንደሚያደርገው አንድነቱን ጠብቆ ለነጻነቱ የሚያደርገው ይሄ የመጨረሻ ፈተና ነው ይሄን ፈተና የታሪክ ፈተና ከወደቀን ለሚቀጥለው ዙር ጭቆና የምንዳረግበት ስለሚሆን በደንብ በተደራጀ ሁኔታ በተደማመጠና በጋራ ኃይል ቄሮም እንደከዚህ በፊቱ ተናቦ ሌሎች ብሔር ብሔረሰቦች ላይ ምንም አይነት ጥላቻ ሳሳይ ምንም አይነት ጥቃት ሳደርስ የራሱን ነጻነት ብቻ በትግሉ እንዲያስከብር አካባቢውን በንቃት እንዲጠብቅ ከተለያዩ ወራሪ ኃይሎች ራሱን ለመከላከል ራሱን እንዲያዘጋጅ ጥሪ ያደርጋለሁ ከፖለቲካ ፓርቲዎችም አንፃር ደጋግመን ጥሪ ያደርገናል ያለንበት የታሪክ ወቅት የእያንዳንዳችንን ተሳትፎና ኃላፊነት የሚጠይቅ ነው ስለዚህ እንደ ፖለቲካ ፓርቲ የተደራጀን የኦሮሞም ሆነ የኢትዮጵያ የፖለቲካ ኃይሎች ኃላፊነት በተሞላበት ሁኔታ ያለውን የሀገሪቷን ችግር ለመፍታት ቁርጠኝነት እንዲያሳዩ የራሳቸውን በኩል ግፊት እንዲፈጥሩ በተለይም ደግሞ የኦሮሞ የፖለቲካ ኃይሎች በዚህ ሰዓት የተቋቋሙለትን ዓላማ ረስቶ እንደ ድርጅት ፕሮግራም ቀርጾ መመዝገባቸውን ትቶ የአንድ የብልጽግና ቡድን አጨብጫቢ ሆኖ ቀን ከሌሊት የፖለቲካ መሪዎች የፓርቲ ሊቀመንበሮች ሳይቀሩ የብልጽግና አክቲቪስት ሆኖ ከበሮ የሚመቱበትን ሁኔታ ነው እየታዘብን ያለነው ከዚህ ወጥተው እንወክላለን ላሉት ህዝብ የገቡትን ቃል ጠብቆ ኦነግ በተደጋጋሚ የሚያቀርበውን ጥሪ
ሰምቶ አብረን የምንታገልበት የጋራ መድረክ እንዲኖረን ጥሪ እናደርጋለን። በዚህ ሰዓት ተኝተን ህዝባችን ላይ የሚደርሰውን ሰቆቃ እንዳላየ አልፈን ነገ ለዚህ ህዝብ ታገልኩ ብሎ የዚህን ህዝብ ውክልና ለማግኘት የሚደረገው ነገር ለትዝብት የሚዳርግ ስለሆነ ከወዲው ኃላፊነታቸውን እንዲወጡ ጥሪ ያደርጋለሁ። ብልጽግና ውስጥ ያሉት የኦሮሚያ ብልጽግና ነን የሚሉት ኃይሎችም ሌሎች በራሳቸው ክልል ያላቸውን የፖለቲካ ልዩነት አስወግዶ ለምሳሌ በአማራ ብሔራዊ ክልላዊ መንግስት ብዙ ፓርቲዎች ይንቀሳቀሳሉ በአማራ ስም በአንድነትም ስም ጨምሮ ያላቸውን የፖለቲካ ቅራኔ አጥብበው ለህዝባቸው በጋራ እየታገሉ ያሉበት ሁኔታ ነው ያለው። በሶማሌም እንደዛ ነው የሚታየው፣ በአፋርም እንደዛው ነው የሚታየው እና በተለይ ግን በኦሮሚያ አንዱን ወገን በጠላትነት ለመፈረጅ ለማጥፋት የሚደረገው ሩጫና ዛቻ የትም እንደማያደርስ ህዝባችንንም ደግሞ ለባሰ ሰቆቃ የሚዳርግ መሆኑ ታውቆ ከወዲው እዛ ውስጥ ለኦሮሞ ቆመናል የሚሉት ኃይሎች የፖለቲካ ልዩነታችንን አጥብበን ለህዝቡ በጋራ ቆመን የምናሳይበት ለምናደርገው የሽግግር መንግስት ጥሪ በራቸውን ክፍት አድርጎ ሁሉን ያሳተፈ የጋራ መድረክ እንዲያመቻቹ ጥሪ እናደርጋለን። ይሄ አልፎ ግን ህዝባችን አሁን በመንፈራው ልክ ችግር ላይ ከወደቀ ነገ እነሱ መጫወት ሲኖርባቸው ላልተጫወቱት ሚና ማስቀረት ሲችሉ ላላስቀሩት ግጭት ተጠያቂ ይሆናሉና ይሄንን አውቆ ብልጽግና ውስጥ ያሉት ዛሬ በፖሊስም ላይ ማዘዝ የሚችሉ ኃይሎች ይህን ጥሪ ሰምቶ ያለውን የፖለቲካ ልዩነት እንዲያጠቡ ነው ምን ጥሪ የምናደርገው። ለፖሊስ ለመለየው ለባሹ በአጠቃላይ ህዝባችን ትግል ላይ ነው ያለው። ለተከታታይ አመታት ሲታገል ሲሰዋ ቆይቷል። ማንንም ታርጌት ያላደረገ የትኛውም ብሔረሰብ ጥላቻ ላይ ያልተመረኮዘ ትግል ነው ስናካሄድ የቆየ ነው። አሁንም ለነጻነቱ ኦሮሞ ለሚታገለው ትግል መለየው ለባሹ ቢቻል ከጎኑ ቆሞ እንዲደግፍ ካልሆነ ደግሞ ምላሹ የጠመንጃና የግድያ መልስ እንዳይሆን ከአብራኩ በወጣ በኦሮሞ ስም ጥሪ እናቀርብለታለን። ስለጋበዝከኝ ይሄንን ሰፊ ድል ስለሰጠኸኝ አመሰግናለሁ። ታንክ ዩ። እኛም እናመሰግናለን አቶ ባቴ ኡርጌሳ እዚህ ቀርበው ሰፊ ማብራሪያ ስለሰጡን በወቅታዊ ጉዳይና እንዲሁም በኦሮሞ ነጻነት ግንባር ወቅታዊ ጉዳዮች ላይ ማብራሪያ ስለሰጠን እናመሰግናለን። እንግዲህ ውድ አድማጮቻችንና ተመልካቾቻችን በወቅታዊ ፖለቲካዊ ጉዳዮች ላይ ከአቶ ባቴ ኡርጌሳ የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ ጋር ያደረግነውን ቆይታ በዚህ እንቋጫለን። በመስተንግዶው በኩል ደጀኔ ጉተማ፣ በቴክኒክ ረገድ አድል ኡስማን ከኔ ጋር ነበር። በሌላ ዝግጅት ተመልሰን እንገናኛለን። መልካም ቆይታ።